ራስን ሰላም ቤተሰብን ሰላም የሚያደርገው ቅድመ ትዳር እንደቀጠለ ነው። ዛሬ ደግሞ ሶስት አስፈላጊ ከትዳር በፊት ማወቅ ያለብን ሶስት አስፈላጊ ነገሮችን እነግራችኋለሁ። እስከ መጨረሻ ቆዩ። በተለይ ሶስተኛው በጣም ብዙዎቻችን የምንረሳው እና በጣም አስፈላጊ ስለሆነ ነው። ብዙ ትዳሮች ለምን ይፈርሳሉ? ፍቅር ስለጠፋ ነው ወይስ ከመጀመሪያው ስለ ትዳር ስላላወቅን ነው? እስኪ ኮሜንት ላይ ጻፉልኝ። ብዙዎቻችን ስለ ትዳር ማንነት አልገባንም። ስለዚህ ይህን ቪዲዮ እስከ መጨረሻው ተመልከቱ። ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ሸር እያደረጋችሁ ለብዙ እህት ወንድሞች ያደርሱልኝ። አንደኛ ላይ ራሳችን መገንባት አለብን። ትዳር ማለት ሁለት የተለያዩ ሰዎች በአንድ ቤት በአጣምሮ የሚይዝ አስማምቶ አግባብቶ የሚይዝ ማለት ነው። ስለዚህ ያንን ለመግባባት ደግሞ ቅድመ ትዳር በጣም አስፈላጊ። የብዙ ትዳሮች መፍረስ ምክንያት ምን እንደሆነ ታውቃላችሁ? ቅድመ ትዳር ያለመኖር ነው። ስሜታችን መቆጣጠር እንዴት እንደምንችል አናውቅም። ውሳኔያችን እንዴት መወሰን እንደምንችል አናውቅም። ችግር ሲመጣ እንዴት መፍታት እንደምንችል አናውቅም። ቀድመን ስላልተማር ቀድመን ስላላወቅ። ስለዚህ ራሳችን ሳንገነባ ወደ ትዳር መግባት አስፈላጊ አይደለም። ለትዳሩ ጫና ይሆናልኝ፣ ተጽዕኖ ይኖረዋል። ስለዚህ ራሳችንን ገንባ እላችኋለሁ። አንደኛው ይሄ ነው። ሁለተኛው እሴትና አላማችን ማወቅ። አላማችን ምንድን ነው? ወደፊት ያለንበት ፍቅር ብቻ በቂ አይደለም። ከፍቅር ጋርም አላማ አስፈላጊ ነው። ህይወት ላይ ያለን አላማ ምን ይመስላል? እንዴት እንሄዳለን? ወደፊትስ ምን ብናደርግ ጥሩ ነው ብሎ ማወቅ። ስለ ገንዘብ፣ ስለ ስራ፣ ስለ ቤተሰብ አመለካከት ተመሳሳይ ሀሳብ መኖር። ስለ ሃይማኖት፣ ስለ እሴት ተቀራራቢ ነገሮች፣ ተመሳሳይ ነገሮችን ወደ አንድ ሀሳብ ማምጣት። አላማ መኖር የግድ ነው። እሴት ካልተመሳሰለ ክብር መቀጠል ስለማይችል እሴትና አላማ በጣም አስፈላጊ ነው። ቻችን የምንረሳቸው ዋና ነጥቦች ናቸው። እነዚህን ሀሳቦች የመነጋገር ችሎታ መኖር አለብን። ትዳር ላይ በብዙ ትዳሮች መፍረስ የንግግር ያለመኖር፣ ጊዜ ያለመስጠት፣ ያለመኖር፣ ያለመወያየት እጥረት ነው። ስለዚህ በትዳር ትልቁ ቦታ ያለው ንግግር ነው። ስለዚህ ተነጋግረን ችግሮቻችን ፈተን ቤታችን ራሳችን ሰላም እናድርግ። ላገባችሁም ላላገባችሁም እህት ወንድሞች ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መስማት፣ ማዳመጥ፣ መወያየት፣ መመካከር ትልቅ ቦታ አለው ለትዳር ላይ። ስለዚህ የመነጋገር ችሎታችንን ማጠንከር አለብን። ቀድመን ማወቅ፣ ይቅርታ ለመጠየቅ መዘጋጀት። ይቅርታ የሚል ሰው በጣም ትልቅ ሰው ነው። ይቅርታ የሚጠይቅ ሰው በጣም ትልቅ ሰው። ስለዚህ ይቅርታ ለመጠየቅ፣ ይቅርታ ለማድረግ ራሳችን አዘጋጅተን ቤታችንን ሰላም፣ ራሳችንን ሰላም እናድርግ። መነጋገር ያለበት ቤት ሰላም ይሰፍናል፣ ሰላም ይኖርበታል፣ ቤተሰቡ ሰላም ይሆናል፣ ልጆች ሰላም ይሆናሉ። ስለዚህ እነዚህን ሶስት ዋና ዋና ነጥቦች ማወቅ አለብን። በጣም አስፈላጊ ስለሆኑ ለሁሉም አድርሱልኝ። ከትዳር በፊት ራሳችንን ገንባ፣ እሴቶቻችንን ወደፊት አላማችንን እንወቅ። ሶስተኛ ላይ መነጋገርን እንማር። ትዳር እድል አይደለም፣ ትዳር ዝግጅት ነው። ስለዚህ ቅድመ ትዳር በጣም አስፈላጊ ነው። ይሄ ሁላችንም ችግር ነው። እኛ ወጣቶች ይህንን ችግር ቀርፈን ሰላምን ማምጣት፣ ቤታችን ሰላም፣ ራሳችንን ሰላም ማድረግ አለብን። እናንተ ምን ትላላችሁ? ከትዳር በፊት ምን ነገር አስፈላጊ ነው ብላችሁ ታስባላችሁ? እስቲ ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለብዙ እህት ወንድሞች እንዲደርስ